ምን አልከኝ? ሞላልኝ ገዳም ያ ነገር እልክልሃለሁ። ታያለህ እንደዚህ አይነት ፊልም በቃ እልክልሃለሁ። ችግር የለውም። አንድ የአማርኛ ፊልም ከስራ አድርጌ እልክልሃለሁ። ሞላልኝ በቃ በዛ እንትን ስትል የአማርኛውን ፊልም ስታይ በረድ ያደርግልሃል። ኧረ ማንዳ አይበላም ማንዳ አይበላም። ችግር የለውም። ኖ ፕሮብሌም ሞላልኝ ገዳሙ። እሺ ጌቺ አዲስ የተሰረቀ የአማርኛ ፊልም አለ እንዴ? የተሰረቀ የአማርኛ ፊልም? በዚህ አይንሽን ማለት ነበር። የተሰረቀ የአማርኛ ፊልም ትላለች እንዴ? ትንሽ አታፍሪም እንዴ? የተሰረቀ ፊልም በአንድ ብር ምናምን ታይና ጥጋባችሁ መከራ፣ ትችታችሁ መከራ፣ ሰው እንደዛ ለፍቶ ሰርቶ ስድባችሁ መከራ። ምን ዋላችሁ? እግዚአብሔር ይመስገን። እንዴት አረፈዳችሁ? እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። ተቀመጡ። አይ የመጣንበትን ዓላማ ሳናሳካ አንቀመጥም። አዎ አንቀመጥም። ምንድን ነው እስቲ እንስማ። ያው እንደ ሀገራችን ወግ ባህል መሰረት ልጃችሁን ለልጃችን እንድትሰጡን ዝምድና ለመጠየቅ ነው የመጣ ነው። ለትዳር ነው እና ለምክር ቤት አባልነት ልናጫት አይደለም የመጣ ነው። ምንድነው ሾኮና? ለመሆኑ ልጅቷን የሚያስተዳድርበት በቂ ሀብት ንብረት አለው? አለው። ያው ቤተሰቦቹ ዝም ብሎ አንዳንድ ነገር አልባሌ ቦታ ከመጥተው ብለው 100 ሚሊዮን ብር አወርሰውታል። እንዲህ ነው የደነገጥነው እኛም። እንዲህ ነው። አረ ለፌንቱ በኋላ ይደርሱበታል ጋሼ። ምንድን ነው ልጁ እኮ ቆሞ እየጠበቀን ነው። ይሄ 100 ሚሊዮን ኮርኩሙት ይነሳል። ቋ አርጉት ቋ አይ በፍቅር ከተጎዳ ሰው የሶሪያ ስደተኛ ይሻላል ይላል። ገባሽ አይደለም? አትጎጂ በፍቅር